እንዴ አንቺ ምን እያደረግሽ ነው? ኧረ በመቤቴ ምን እያደረግሽ ነው እንዴ? ይደረጋል እንዴ እንደዚህ? ሽንት ቤት ያለው ቤት እኮ ነው ያከራየኋችሁ። የት አለ ባለቤትሽ? እሱን ብቻ አገናኘኝ። እኔ ልቤን አደረግሽው። ልደፊኝ ነው አንቺ። የት አለ ባለቤትሽን አገናኘኝ። እኔ ከሱ ጋር እነጋገራለሁ፣ ከሱ ጋር እጨርሳለሁ። አጥርጥርስ ተሸናገኘው። እኔ ያከራየኋት ሽንት ቤት ያለው ቤት እኔ ብቻ ባለቤቷን ብቻ ነው የምፈልገው። የት ነው ያለው ባለቤትሽ? ባለቤቷን ከሰሞኑን አጥርላት የምትተሻሸው ለዚህ ነው። ለመቻወቅ በቃ ባለቤቷን ብቻ ነው የምፈልገው። አመጡት እኔ ያለ ዛሬም ወጥቼ በቀደም ሁላ ልብስሽ ረጥቦ አይቻልም። እዚህ ይርጠበህሳ ታዲያ ቤቱን ሳጸዳዳ ምናምን ነው። ከፈለጉ ይንገሩት፣ እኔ ይንገሩት፣ ሂዱ ይንገሩት። አትቀዳዳም ብሎ ነው ያገባኝ። ሂዱ አረክ እንዴት ነው ወንድሜ? ሰላም ነው። ሰላም ነው። ምን ነው በማታ ብላ የተባለው ባለቤቴ የት እንዳለች ታውቃለህ? ምን ማለት ነው? በጣም ባለቤቴ የት እንዳለች አታውቅም? ምን ማለት ነው? ውጭ ላይ ምንድነው አላሰለጠንካትም? ወደ አሰልጥናት እንጂ ምን ማለት ነው? እኔ ሽንት ቤት ያለው ቤት ነው ያከራየኋቸው። እሷ ውጭ ላይ በያጥር ስሩ ነው የምትሸናው። የኔ ባለቤት ታዲያ ያደረገችው? አዎ። ኧረ እኔ በሰው ሀገር ማበዴ ነው። እኔ እንደማደርግ ግራ ገባኝ። በቃ እኔ ቤቴን ልቀቁልኝ። እሺ። እና እኔ ሽንት ቤት ያለው ጽድት ያለ ቤት ነው ያከራየኋቸው። በቃ እሺ። ባለቤትም እንሰለጥን አይነት ሰው አይደለችም። በቃ ችግር የለም። ሲነጋ እንነጋገራለን። ኧረ እንደው ምን ላድርጋት? እቺ ልጅ ተሰቃየሁ። ይሄ ምንድን ነው? ሽንት ቤት ቶይሌት አላልኩሽም? በእንግሊዝኛ ምን አልኩሽ? ቶይሌት። ለማንኛውም ከተጸዳደሽ እንደው ተውኝ እስቲ። ያረግ አሁን እንደው እዚች ሰሃን ላይ ሲኝባት ስትሉኝ እንዲህ አሳምራችሁ አትናገራጽ የወልስ ምንሳለኝ እንዲህ ልብሷ ላይ እችን ኮኮናትዬ እዚህ ላይ ልቀመጥ ባልኩኝ አሳዘነችኝ። እቺ ደግሞ ልጥማብጋት ሆነኛለች አልኩ። ከዛ ደግሞ የእንትን ማጠቢያ ተነሽ በቃ ተነሽ። ችግር የለም። እዛው ቤተሰቦችሽ ጋር መልስሻለሁ። መቃጠል ትዳር ብሎ መቃጠል